ሰላም ሰላም እንደምን ከረማችሁ ዩቲዩብ ተመልካቾቼ፣ ናኔ ነኝ። እንኳን በሰላም ወደ ኩወርልድ መጣችሁ። ዛሬ ደግሞ ማሳያችሁ ቀለል ባለ ሁኔታ የሚሰራ ጨጨብሳ ነው፣ ለቁርስ ማለት ነው። ይሄ ፉርኖ ዱቄት ነው፣ ኦል ፐርፐዝ የሚባለው። ከዛ እዚህ ጨው አለኝ፣ ጨው ጨምራለሁ። እዚህ ደግሞ የድንብላል ዱቄት እጨምራለሁ። ድንብላል በጣም ቆንጆ ነው ለሁሉም፣ እንደውም በሕክምናም የተረጋገጠ ነው። ለልብ ህመም በተለይ ሁሉ ቦታ ምግባችሁ ውስጥ አስገቡ ነው የሚባለው። ምግብ ውስጥ በሙሉ ይሄው እንዲያስገባለሁ። እኔ እንደውም ሁሉ ምግቤ ውስጥ ደግሞ ሮዝሜሪ አስገባለሁ። ሮዝሜሪ ብዙ ጊዜ ለእንትን ነው የሚደረገው፣ ስጋ ሲጠበስ ነው። እኔ ግን ዱቄቱን እንደዚህ ፈጭቼ ሁሉም ውስጥ አደርጋለሁ። አሁን እንግዲህ ትንሽ ደግሞ ለስለስ እንዲልልን ትንሽ ዘይት አረጋለሁ፣ እንዳይበዛ። እንደዚህ እያረኩ ነው ማረገው፣ ግልብጥ ሳረገው እንዳይበዛብኝ። ከዛ ውሃ አለ፣ በዚህ ደባልቀዋለሁ። መጀመሪያ እንደዚህ ደባልቅና ከዛ በጥብጦ መጋገር ነው ማለት ነው። ሊጣችን በጥብጫ አዘጋጅቼዋለሁ። አሁን ወደዚህ ምጣዱ ግሏል። ይኸው መጋገሪያዬ እንዲህ ስፕሬይ እያደረኩ ነው እንትን የሚያደርገው። አይነት ተጋግራለሁ ማለት ነው። ቂጣው ይሄው እንግዲህ በዚህ መልኩ ቆንጆ ሆኖ ደርሷል። በርዷልም። አሁን እየቆራረጥኩ እዚህ አስቀምጣለሁ ማለት ነው። እንደዚህ ያደረኩኝ በትንንሹ እዚህ ያደርጋለሁ። እንደዚህ ተቆራርጧል ቂጣው። ብረት ድስቱም ግሏል። አሁን ኦሊቭ ኦይል ነው ማረገው እኔ ቅቤ አላደርግበትም፣ ቅቤ ስለማንበላ ማለት ነው። ግን በቅቤ ነው ጨጨብሳ የሚሰራው። ይሄ ኦሊቭም በጣም ቆንጆ ነው፣ በጣም ያጣፍጠዋል። ይሄን ያህል አደርጋለሁ። ኮረሪማ አለ የተፈጨ፣ ትንሽ ኮረሪማ አደርግበታለሁ። ግሏል ብረት ድስቱ ቀደም ብሎ ከዘይቱ በፊት። አሁን ደግሞ በርበሬ ያደርግበታለሁ። በርበሬ እንደምትፈልጉ፣ ሞቅ ለማድረግ ከፈለጋችሁ ሞቅ ታረጋላችሁ። በስሱ ለማድረግ ደግሞ ይሄው በስሱ እኔ በልክ ነው ያደረኩት። ትንሽ ድንብላል ዱቄቱም ላይ ባረግ፣ እዚህም ትንሽ ልመስምስበት። ድንብላል እንዳልኳችሁ ጥሩ ነው ለማንኛውም ሰው፣ ለልብ። አሁን ሞቋል። እንግዲህ ቂጣችንን እንዲህ እያደረግን እሽት እናደርገዋለን ማለት ነው። እሳቱ ቅንስ ተብሎ እዚህ
በቃ ተዘጋጅቷል፣ ሊበላ ደርሷል። እንደምታዩት ፍርፍር ብሏል፣ በጣም ተዋህዷል ከሁሉም ጋራ። በቃ አሁን እንግዲህ ወደ መብላት ነው የምንሄደው ማለት ነው። ይሄው ቁርሳችን እንግዲህ ጨጨብሳ በዚህ መልክ ምንም ቅቤ የሌለው ጤንነት የተሟላበት ልንበላ ነው እንግዲህ። እንዴት ነው? እስቲ እንግዳ አለኝ፣ ቀማሽ እንግዳ። ዋው! ጣፋጭ ጨጨብሳ፣ ጣፋጭ ይጣፍጣል። ዘይቱ አልበዛ ማለት ዘይቱም ሁሉም። ይሄው እንግዲህ ማኪያቷችንም ተዘጋጅቷል። በሉ እንግዲህ እናንተም እንዲያረጋችሁ በረፍት ቀን ብትበሉ በጣም ጠቃሚ ነው። ዛሬ ረፍታችን ስለሆነ ነው፣ ሰንበትም ነው። ይኸው እንግዲህ ቆንጆ ቁርስ እየበላን ነው። አመሰግናለሁ ስላያችሁልን። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሁንልን። ሀገራችንን ሰላም ያድርግ። ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ሰብስክራይብ ስታደርጉ ደግሞ በሚቀጥለው ቪዲዮ ደወሏን ስትነኩ ቀጥታ ይደርሳችኋል። እንግዲህ አመሰግናለሁ። መልካም ጊዜ፣ መልካም ሰንበት።